5G ማለት ፊፍዝ ጄኔሬሽን ሞባይል ኔትወርክ ወይም አምስተኛው ትውልድ የሞባይል ኔትወርክ ማለት ሲሆን ከ4Gም የበለጠ ፈጣንና ብዙ ዲቫይሶችንም በአንድ ላይ ማገናኘት የሚችል ነው። ስለዚህ 5G ኢንተርኔትን ፈጣን የሚያደርግልንና ብዙ ዲቫይሶችን በአንድ ጊዜ ኮኔክት እንድናደርግ የሚያስችለን ነው። ለዛ ነው 5G ሞር ሪላየብል የሚያስብለው። ፍጥነቱን ደግሞ ስናይ 5G ሃየር ፍሪኩዌንሲ ዌቮችን ይጠቀማል። እነዛ ሃየር ፍሪኩዌንሲ ዌቮች ደግሞ ሚሊሜትር ዌቭ በመባል ይታወቃሉ። እነዚህ ዌቮች ደግሞ ዳታን በፍጥነት ይሸከማሉ፣ ግን ደግሞ ትራቨል ፋር ማድረግ አይችሉም። ለምን ከተባለ በአጭሩ ለመግለጽ ሃየር ፍሪኩዌንሲ ኢዝ ኢኳልስ ቱ ሾርተር ዲስታንስ። ስለዚህ 5G ትንሽ የሆኑ ታወሮችን ነው የሚጠቀመው፣ እሱንም ቅርብ ለቅርብ የሆኑ ማለት ነው። አንላይክ 4G ደግሞ 5G ብዙ አማውንት ያላቸውን ዳታዎች በሚሊ ሰከንድ ሪሲቭ እና ሴንድ ማድረግ ይችላል። ለዛ ነው ቪዲዮ ኮል ስናደርግ፣ ቪዲዮ ጌም ስንጫወትና ስትሪም ስናደርግ ማች ስሙዘር የሚሆነው ለዛ ነው። የ5Gን ጥቅም ደግሞ ስናይ 5G ፍጥነት ያለው ስልክ ብቻ ለመፍጠር ብቻ ሳይሆን ለብዙ ነገሮች ጠቃሚ ነው። በስማርት ከተሞች ትራፊክ መብራቶችና ካሜሮች በአንድ ላይ ሆነው እንዲሰሩ ያደርጋል። ሰልፍ ድራይቪንግ ካርም በራሳቸውም የሚንቀሳቀሱ መኪኖች ኮሚኒኬት በማድረግ አደጋ መቀነስ ይችላሉ። በሕክምናውም ዘርፍ ሐኪሞች ከርቀት ያለ ታካሚ በመከታተል ወይም ቴክኖሎጂን በመጠቀም መርዳት ይችላሉ። እንዲሁም መሳሪያዎች በአንድ ጊዜ በቀላሉ ሊገናኙ ይችላሉ። ስለዚህ 5G የወደፊቱን ቴክኖሎጂ የሚያስችል አስፈላጊ መሰረት ነው። ቴንክ ዩ ፎር ዋቺንግ።